ሰላም ማሪ ምንድነው ላልሽው የቡና ተላ ነው። ልክ ቡና ፍተን ስንጨርስ ሲቀዘቅዝ ማለት ነው። እጃችንን በጣም ያለሰልሰዋል እንጠቀማለን ማለት ነው። እኔ ብዙ ጊዜ እጠቀመዋለሁ። በጣም ነው የሚያለሰልሰው። አይሽ እንደዚህ ታረጊና ማለት ነው። ከዛ ጥቅማለው ማለት ነው። የቡና ተላ ተጠጥቶ አተላው አይደፋም ማለት ነው። በጣም እጅሽ ይለሰልሳል። ወዝ ራሱ አለው። በቃ የሆነ ለተበጣጠሰች ራሱ በጣም አሪፍ ነው ማለት ነው። ውዴ ባለፈው ያሳዩት ቪዲዮ ላይ ምንድነው ብለሽ ነበረ ማሬ? እና የቡና አተላ ያውን ቀስቅሷል ማለት ነው። ማታ ተፈልቶ ያስቀመጥኩት ማለት ነው። ላሳይሽ ብዬ ነው። ያኛው ሳህን ላይ አርጌ ስለሆነ ብዙ አይታይም ማለት ነው። እንደዚህ አተላው ሲቀር ሲናረግና ብዙ ሰዎች ምንድነው ልትሉ ትችላለህ፣ ግን ከምር በጣም ነው እጅ የሚያለሰልሰው ማለት ነው። ተጠቀሙት እሺ። እንደዚህ ለ5 ደቂቃ ሽት አድርጉትና ስትታጠቡ እጃችሁ ሲያምር ቀይምነቱ ትላላችሁ፣ ምን ትላላችሁ፣ ወዙ ትላላችሁ። በቃ ወዝ በወዝ ነው የምትሆኑት ማለት ነው። እንደዚህ ሽት ታረጉትና ማለት ነው። እሺ ውዴ እና የቡና ተላ እንደዚህ ተጠጥቶም ሲያልቅ ጥቅም ላይ ይውላል ማለት ነው። እንደዚህ ሽት እናረግበታለን ማለት ነው። ለእጃችን ለስላሴ እና ለተበጣጠሰ ለእጃችን በጣም ምርጥ ነው። እንዲሁም ላይክ ሰብስክራይብ ማድረጋችሁን አትርሱ ውድ ቤተሰቦቼ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱኝ። ሌላም አዲስ እንደዚህ ማቆም ስራ አሳያችኋለሁ ማለት ነው። አይደል እንዴ ቤተሰብ ሰላማችሁ ይዛልኝ እና ውድ ይሄን ይመስላል። አሁን ታጥቤ ያሳይሻለሁ ማለት ነው። ያ ትንሽ ቢቆይ አሪፍ ነበረ። አሳይሽ ብዬ ነው ማለት ነው። እንደዚህ ስንታጠበው በጣም ነው የሚያምረው ከረሩ ምናምን ማለት ነው። በጣም ድስድስ ቅባት ልክ እንደ ቅባት ነው እንትን የሚለው በጣም ያምራል። ወዝ አለው። ወዙ በጣም ያምራል ማለት ነው። በጣም ወዝ አለው። በጣም እጅ ያሳምራል። ተጠቀሙት እሺ። አትጥፉት። የቡና ተላ እንደዚህ ጥቅም አለው ማለት ነው። እንደዚህ እጅ ያሳምራል ማለት ነው። እሺ ውዶቼ